በግራ እጁ የንጉሥን ሰይፍ በቀኝ እጁ ደግሞ ከሰማይ የተሰጠውን መለኮታዊ ሰይፍ ይዞ ጦር ሜዳውን ያወከው የሮም ሰራዊት ታላቅ ጀነራል ማን ነው? ለምንስ ነው በቤተ ክርስቲያን ታሪክ ባለ ሁለት ሰይፍ እየተባለ የሚጠራው? ዛሬ በዓለም ታሪክና በክርስትና ተጋድሎ ውስጥ ስሙ በደመቀ ሁኔታ ስለሚነሳው ስለ ሮሙ ጀነራልና ታላቅ ሰማዕት ቅዱስ መርቆሬዎስ አስገራሚ ታሪክ እንነጋገራለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በጥንቷ የሮም ግዛት ስር በነበረችው በቅድስት ቀጰዶቅያ ነው። መርቆሬዎስ የተወለደው አረማውያን ከነበሩ ቤተሰቦች ቢሆንም አባቱ አስፋሪስ በድንቅ ተአምር ካመነ በኋላ መላው ቤተሰቡ ተጠመቁ። ለልጃቸውም ፒሎፓተር ወይም የአብ ወዳጅ የሚል ስም አወጡለት። ፒሎፓተር እያደገ ሲሄድ በጉልበቱ ብርቱ፣ በቁመናው ያማረና በወታደራዊ ጥበቡ ወደር የሌለው ሆነ። ብዙም ሳይቆይ በሮም ሰራዊት ውስጥ ትልቅ ቦታ በማግኘት መርቆሬዎስ የሚለውን ወታደራዊ ስምና የጦር አዛዥነት ማዕረግ ተቀበለ። አንድ ቀን የሮም መንግስት በበርበሮችና በጠላቶቿ አበረታች። ንጉሱ ዳቂዮስ በጭንቀት ተዋጠ። በዚህ ጊዜ ነበር ወጣቱ ጀነራል መርቆሬዎስ ሰራዊቱን መርቶ ወደ ጦርነቱ የገባው። ነገር ግን በጦርነቱ ዋዜማ አንድ አስገራሚ ነገር ተከሰተ። የብርሃን መልአክ ቅዱስ ገብርኤል በግርማ ተገልጦ ስለታም ሰይፍ አቀበለውና እንዲህ አለው፣ መርቆሬዎስ ሆይ አትፍራ፣ ጠላቶችህን ድል ታደርጋለህ። ነገር ግን እግዚአብሔርን ማገልገልህን እንዳትረሳ። በማግስቱ መርቆሬዎስ ወደ ጦር ሜዳው ገባ። በቀኝ እጁ ከመልአኩ የተቀበለውን መለኮታዊ ሰይፍ፣ በግራ እጁ ደግሞ የንጉሱን ሰይፍ ይዞ ጠላቶቹን እንደ ቅጠል አረገፋቸው። ሮም ታላቅ ድልን ተቀዳጀች። እሱም ባለ ሁለት ሰይፍ የተባለበትን ታሪክ እዚያ ጦር ሜዳ ላይ ጻፈ። ከዚህ ታላቅ ድል በኋላ ንጉስ ደቅስዮስ ለጣዖታቱ የምስጋና መስዋዕት እንዲያቀርብ መርቆሬዎስን ጠራው። ነገር ግን መርቆሬዎስ በምድር ንጉስ ፊት ቆሞ የሰማያዊ ንጉስ ክርስቶስን ለመካድ አልፈቀደም። ወታደራዊ ልብሱንና ማዕረጉን አውልቆ በንጉሱ ፊት ጣለ። እኔ የክርስቶስ ወታደር ነኝ ሲል በድፍረት መሰከረ። ይህን የሰማው ንጉስ እጅግ ተቆጣ። በብረት አልጋ ላይ አስሮ ከስሩ እሳት አስነደደበት። ቆዳውን አስረገፈው። በቁስሉም ላይ ጨው ነሰነሱበት። ነገር ግን መርቆሬዎስ ፍቅረ ክርስቶስ የሞላበት ስለነበር መከራውን ሁሉ በትዕግስት አሳለፈ። ጌታችንም በየመሃሉ እየተገለጠ ቁስሉን ይፈውሰው ነበር። በመጨረሻም ንጉሱ በሃይማኖቱ ሊያናውጠው እንደማይችል ሲረዳ በግብጿ ቄሳር ከተማ ውስጥ አንገቱን በሰይፍ እንዲቀላ ፈረደበት። ቅዱስ መርቆሬዎስ ሰማዕትነቱን ከመቀበሉ በፊት ወደ ፈጣሪው ጸለየ። ጌታችንም ተገልጦ ስሙን ለሚጠሩ መታሰቢያውን ለሚያደርጉና ለተቸገሩ ምሕረትንና ይቅርታን እንደሚሰጥ ታላቅ ቃል ኪዳን ገባለት። ህዳር 25 ቀንም አንገቱን ለሰይፍ ሰጥቶ የሰማዕትነት አክሊልን ተቀዳጀ። ይህ ታላቅ ቅዱስ ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ታላቅ ፍቅርና ክብር አለው። በየዓመቱ ህዳር 25 እና ሐምሌ 25 ቀን በታላቅ ድምቀት ይከበራል። የዛሬው ቪዲዮአችን ይህንን ይመስል ነበር። ስለ ቅዱስ መርቆሬዎስ ታሪክ ምን የተሰማችሁን ነገር በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉ እንዳትረሱ።